የማይደፈረው አቶ አክሊሉ ተደፍሮ ወደ ቤት ውስጥ ገብቶ መድብልና ሰገን ተገናኙ። ሰገን ከዛ ቤት አምልጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የባርኮት ቱብ ተከታታዮች እንደምንቆያችሁ፣ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ላይ ሰላማችሁ የበዛና የተትረፈረፈውን እያልኩኝ ዛሬም በሰገን ድራማ ክፍል 20 ተገናኝተናል። እንግዲህ ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮመንት ለመስጠታችሁን አትዘንጉ። እንዲሁም ደግሞ በቤቱ ወደ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ሲል በትህትና ጠይቃለሁ። በባለፈው ጊዜ እንግዲህ ክፍል 19 ያለቀው መርዞ ለአቶ አክሊሉ ስልክ እየደወለ ነበረ። ምክንያቱም ሁላችንም ያልተነጋገረ መስሎን ነበር እና ነገር ግን መድብልና መርዞ ተነጋግሮ ነበር። እርሱ ቤት የለምና ና በለው ብሎት ነበር ያስጠራው የነበረው ማለት ነው። ነገር ግን መድብል ወደዛ ቤት እንደሚመጣ ሞገስም ያውቅ ነበር፣ መድብልም ያውቅ ነበር። ወደ ቤት ውስጥ ዘልቆ ገባ። ከገባ በኋላ እንግዲህ ወደ አቶ አክሊሉ ስልክ ጥሪ ተደረገ፣ ተደወለለት። አሁን መጥቷል ና አሎ ለአቶ አክሊሉ መርዞ ደውሎለት እሺ ብሎ መርዙ ቶሎ በል እያለ እየጠራው ነበር ማለት ነው። ከዛ አክሊሉም እሺ በማለት እንግዲህ ተሳስቶ ወደ ሌላ ቦታ ደወለ። በቃ ተው አንተ ጋር አይደለም በማለት ወደ ሞገስ ጋር ደወለ። ሞገስን እንዲደውሉለት ወደ ቤት ውስጥ ወደ ግቢ ውስጥ ገብተዋል። ለእርሱም ደውዬለታለሁ በማለት ለሞገስ ይነግረዋል። አሁን የገባው ትንሽ አዘገይም ነበር፣ ለምንድን ነው ቶሎ የነገርከው በማለት ይመልስለታል። እንዴ አፍጥነዋ እያለ ነገረው። በቃ ተው እሺ ተው በቃ ለማንኛውም ተው አለው እሱም ማለት ነው። ሞገስም ወደ ቤት ውስጥ እንደገባ ነገሩትና እርሱም ለባብሶ ሚሽናቸውን ለመወጣት ተዘጋጅተዋል። ሞገስም ልብሱን ለብሶ ተዘጋጅተዋል። ከዛም ከውጭም እንግዲህ መድብል ወደ ግቢ ውስጥ ሰተት ብሎ ገብተዋል። አቶ አክሊሉም እንግዲህ እሱ ወደ ግቢ ውስጥ እሱ እንደሌለና እሱ ወደ ቤት ውስጥ ገብቶ ሰገንን ለማውጣት የሚደፍር መስሎት ነበረ ማለት ነው። እነዚህም እንደምንም ብሎ ግቢ ውስጥ ተሽለኮለኩ። አቶ አክሊሉም ወጣ ከነበረበት ቦታ። እንዴ እቴትዬ ለምንድነው አርፍሽ ማትቀመጪ? ምንድነው ከክፍልሽ የምታውጪ? በማለት እናቱን ይቆጣል። እናትየውም አንተ በዚህን ሰዓቴ የታባል ልትሄድ ነው እያለች እሱን መናገር ጭምር። በቃ ራስሽን ጠብቅ እቴትዬ፣ እኔ የትም አልሄድም እያለ እቴቴም መቆጣት ጀመረ። አንተ የታባል ልትሄድ ነው? የት ልትሄድ ነው እያለች እሷም ግብግብ እያልክ ያለሁ እያለችው ትቆጠዋለች። አቶ አክሊሉ ግን ቀጠሮ አለ፣ የነምስና እንዲሁም ደግሞ የነምስ አድን ጥሪ አይነት ነገር ነው። በጣም ይፈጥናል፣ አልፏት መሄድ ይፈልጋል። ከዛ ስትል እቴትዬ ተይ አለች። ከዛም አንተ የምልህን ነገር ስማ፣ እቺን ልጅ ከዚህ ቤት እብድ ከዚህ ጎትተ አስወጣለኝ አለችው። ስትለውም እኔ ደግሞ እኮ አንቺን እናቴን እንዳትጎዳ ብዬ ነው እያለ መናገሩን ቀጠለ። እቴቴ አላመነችበትም። ነገር ግን አክሊሉ እንግዲህ ለረጅም ዓመት በቤት ውስጥ አፍኖ ያስቀምጣት ሰገን እብድ እንደሆነች ነው እቴቴ የምታውቀው። ነገር ግን ወዳ ሳይሆን ተገዳ እዛ ቤት እንደምትቀመጥ በምንም አይነት ነገር እቴቴ አታውቅም። ምክንያቱም እቴቴ ጋር እብድ ነች ብሎ ስለነገራት ወደ ሰገን እንኳን ጠጋ ስትል ሰገን የውስጧን ልታወራ ስትፈልግ አንቺ ለልጅሽ ትነግራታለች እያለች ስላታለች። አዎ ለልጅ የምደብቀው ነገር የለም በማለት እቴቴም ትመልስላት ነበር። ስለዚህ ምንም አይነት ምስጢር አላወያየቻትም። እንደ እናት ወይም ደግሞ እንደ ቅርብ ሰው ቀርባ ምንድነሽ ከየት ነው ብላ ብትጠይቃት ኖሮ ግን እቴቴ ሁሉንም ምስጢር ታውቅ ነበር። ሰገን ሁሉንም ትነግራት ነበር። ከዛም በኋላ እንግዲህ እቴቴ በቃ ከዚህ አትወጣም አለችው። እባክሽ እቴቴ እባክሽ እቴትዬ እላታል። ከዛም አይ በቃ አንደኛ ነገር አለችው፣ እባክህ ጨካኝ ልሆን እንዴ እያለ አሁንም በፍቅር ቃላቶቹ ማለትም ይህ እንደ መልካም ሰው ያወራታል። እቴትዬ ቆይ ጨካኝ ልሆን፣ ቆይ ልጨክንባት፣ ጨካኛውን አውጥቼ ልጣላት፣ አንቺ ብትይኝ ከሆነ አውጥቼ ጥላታለሁ ትላታለች። ቤተሰብ የላትም፣ እናት የላትም፣ አባት የላትም ብላ ትጠይቃለች እቴቴ። አዎ እቴትዬ እናት አባቷ ሞተዋል ብሎ
በድፍረት ተናገረ። ግን አለችው። ከዛም በኋላ እህትዬ ማንም ሰው የላትም እናትና አባቷ ሞተዋል ብሎ አሁንም ደግሞ ነግራታል። እኔ እፈራለሁ ልብ በጣም ፈርተዋል አለችው። አንቺም በጣም ነው እንትን የምትይው እያለች ደረቷን እየመታች በቃ በቃ እኔን አለች። ከዛ አንተ ምን ያስቸኩላል የት ልትሄድ ነው አለችው። አሁኑኑ እመለሳለሁ አሁነ ቦታ ድረስ ብዬ እመጣለሁ አላት። አትሄድም አለችው። አቴቴም አትሄድም አትወጣም አሁኑ እሞታለሁ ሞቼ እገኛለሁ ከዚህ አትወጣም ስትል አቶ አክሊሉ ትከለክላለች። አቶ አክሊሉ ቸኩሏል መድብልም ለማግኘት እኔ አትሄድም አለ። በእናትሽ እቴትዬ በእናትሽ ስሞትልሽ በማለት መማፀኑን ቀጠለ። ከዛም በኋላ እቴቴ አትወጣም በምንም ታምር እኔ ልቤ ደስ አላለኝም እያለች እቴቴ መከልከሏን ቀጠለች። ነገር ግን ምን ማለት ነው እቴትዬ ምን ማለት ነው አስቸኳይ ጉዳይ እኮ ነው አለብኝ እባክሽን እቴትዬ በማለት መማፀኑን ቀጠለ። እቴትዬ እባክሽን ልለምንሽ በእናትሽ በልጅሽ ይዤሻለሁ በማለት መማፀኑን ቀጠለ። ከዛ እቴቴ አሁን አንደኛ ቃል ትገባልኛለህ አለችው። ጉልበቷን ታስማለች። ጉልበቷን ከሳማ በኋላ ቃል ግባልኝ አንደኛ ነገር አንተ ሚስት ታገባለህ ትወልዳለህ እያለችው ቃል ማስገባቷን ቀጠለች። ከዛ እችን ልጅ ደግሞ ከዚህ ቤት ታወጣልኛለህ ታስወጣታለህ ስትል አስጠነቀቀችው። ከእንግዲህ እንዴት ማለት ከዚህም በኋላ አለችው እቴቴ እያለች እሱን ማድረግ አልችልም እቴትዬ ማድረግ አልችልም በማለት መለሰላት። እንግዲህ እኔ እቴቴ ማለት ምን እንደሆንኩኝ ታውቃለህ በማለት እንግዲህ እየሮጣ እየተጣደፈ እቴቴ በቆመችበት ጥሏት ወደ ውጭ ወጣ። እቴቴ ማለት እንዲህ ነች እያለች አምላክ እቴቴ ከራሷ ጋር እያወራች ቆመች። ከዛም በኋላ እንግዲህ አቶ አክሊሉ ወደ ውጭ ወጣ። ወደ ውጭ ሲወጣ አነጣጥሮ ይዞ ሽጉጡን ሁሉንም ቃጣውን ስቦ ተዘጋጅተው ነበር። እንግዲህ ሶስቱም ሰዎች ተዘጋጅተዋል። ከተዘጋጁ በኋላ እሱም ጥግ ጥጉን መሄዱን ቀጠለ። አክሊሉም ሽጉጡን ይዞ ግቢውን መዞሩን ቀጠለ። ግቢውን እየዞረ እያለ እንግዲህ እነሱም ተደበቁ። ጽድ ውስጥ ነው ያሉት። አክሊሉም ይዞራል፣ እንዲሁም ሞገስም ግቢ ውስጥ እንዲሁም መድብልም ተደብቀዋል። ከዛ እነሱ በሲስተም ስለሆነ የሚሰሩት እርሱ ከዛ ግቢ ዞር እንዲላቸው ወደ በሩ ጠጋ ብሎ ኮሽ ያደርጋሉ። እሱ ድምፅ ወደ ሰማበት አነጣጥሮ በሽጉጡ ሲሄድ እነሱ ደግሞ ሌላ መንገድ ይይዛሉ። ከዛም በኋላ እንግዲህ መጨረሻ ላይ ማንም የለም ብሎ ወደ ሞገስ ቤት ሄዳ ሞገስ ቤት ስትሄድ ተነስታ ሉላ በሩን ከፈተችው። ከፍታ አንተ ወደ ላያ ና ሰው ጠፍቶብኛል ሰው ታፋልገኛለህ በማለት ሞገስ መጣራት ጀመረ። ሞገስ ውጭ ነው ያለው። እርሱም ወደ ውስጥ ዘልቆ ይገባል ብለን ሁላችንም እንግዲህ በጉጉት እንደ ኦዲየንስ ስናየው ነበር። ነገር ግን እሱ አሞት ተኝቷል፣ ከፈለግ እኔ ላፈላልግ በማለት ሉላ ትነግረዋለች። ስትል አንቺ ደግሞ ቁንጫ ምን ታስፈልግኛለሽ? አንቺ ደግሞ ጠፍተሽ በኋላ ፈለጋ እንሂድ እንዴ በማለት በማሾፍ በንቀት ቃል ተናገራት። በንቀት ቃል እንደተናገራት እንግዲህ እንደምታውቁት በጣም ሰውን ይንቃልና በሁለት ጣቱ ግንባሯን ነካ አደረጋትና ወደ ውስጥም ሳይገባ ከዛ ይሄዳ እየተሳደበ ይሄ መላጣ እያለ ከዛ ወጣ። ከዛም በኋላ እነሱም መፈለጉን ቀጠለ። እንግዲህ ሌሊት ነው። ግቢ ውስጥ እርስ በራሳቸው እንግዲህ እንደ ሌባ ለሌባ እየተጫወቱ ነው። ሞገስም በዚህ ቆመዋል። እንዲሁም ደግሞ ወደ እሱ ቤትም እንደሄደ ተመልክቶ ነበር። ከዛ ከቤቱ እንደተመለሰ ባየ ጊዜ ደስ አለው። ከዛ ሉላ በመሃል ትደውላለች። ሞገስ ሽጉጥ ይዟል ይተኩስባቸዋል እባክህ ትለዋለች። ምን ችግር የለም መድብል ስትል መድብልም አለ እየተጠባበቅን ነው አለ። ከዛ ግቢ ለግቢ መዞሩን ቀጠለ። አቶ አክሊሉ ግቢ ለግቢ እየዞረ የሰውን ይፈልጋል። እንግዲህ እሱ ብቻውን አክሊሉ ግቢ ውስጥ የለም በማለት ስላልን ይመጣል ብሎ ይጠባበቅ ነበር። ነገር ግን አሁንም መድብል አልታየውም። ወገቡን ይዞ እያለ ወዱን ቀጠለ። ከዛ እንዴ አለ እንዴ በማለት ስልኩን አወጣ።
ስልኩን አውጥቶ ወደ መርዞ ደወለለት። መርዞ እንግዲህ በጣም ደንጋጣ ነው። አንተ ይለዋል እንግዲህ ስልኩን ጥር አለ። እሱም ቁጭ ብሎ ነበር። ከዛ ወይኔ ወይኔ ደወለ ይላል። እሱም ማን ነው ትለዋለች። አክሊሉ ደወለ ይላል ደንግጦ። ቅድምም እኮ ደውሎ ነበር አለው። ከዛም አንሳለታ ታዲያ በማለት ትመልስለትን። በማያውቀው ነገር እኮ እየተርመጠመጥኩ ነው አለ። ይሄ ነገር ግን ይሄ ሞገስና መድብል እዚህ ግቢ ውስጥ ምን እንዳላቸው እኔ አላውቅም፣ ብር እያልክ ጉድጓድ እንዳትገባ በማለት ማስፈራራቷን ወይም ምክር አዘለ ነገሮችን መናገር ጀመረች። መድብልም ሄሎ አለው። ከዛ ስልኩን ማታነሳ ምን አባ ሆነ ነው አለ። እንዴ የለም አላልኩም እንዴ የት አለ በማለት ይጠይቀዋል። እንዴ አራኔ አይቶ ትቶክ ጠይቃል ማለት ነው አለ። ካላልኩትማ እንዴት ይመጣል? አንተ እያለክን መኖርን አውቆ እኮ አይመጣልኝም ይለዋል። ከዛ አይተዋል አንተ ጀግና እንደሆንክ አይተዋል እያለ ማሾፉን ቀጠለ። ኤፍራታም በዚህ ጋር ትስቅበታለች ፈገግ እያለች። መኖርን አይተው ሮጠ ማለት ነው። በቃ አሳልፈ ሰጠኝ አይደል አለው። ከዛ አክሊሉ ካድከኝ አይደል አክሊሉ ካድከኝ ማለት ነው አለው። ከዛም በኋላ የሚጠይቅን ብቻ ነገር አንተ ማትረባ ደላላ እያለ ጆሮ ላይ ዘጋበት። ከዛ ግቢውን መሽከርከሩን ቀጠለ። ይሽከረከራል። ጫፉ ላይ ደርሶ መድብል የተደበቀበት ቦታው ደርሶ ይመለሳል። ምክንያቱም እነሱ ቀድሞ ስለተዘጋጁ እሱ በምንም ታምር ሊያገኙት አይችሉም። ከዛ እሱ ወደ ኋላ ዞር ስል መድብል ቦታውን ቀይሮ ወደ ቤቱ ጠጋ አለ። አሁን ላይ ደግሞ ሞገስ ወደ በር ጠጋ እያለ ሄደ። ስልክ ደውሎ ከዛ በሩን ከፍቶ ተከትሎት ሮጠ። ከዛ መድብል ይህን ጊዜ ወደ ቤት ውስጥ ገባ። ከዛ እቴቴን አገኛት። እቴቴን ምንድን ነው ልጄ ምናምን እንዳታደርጉ እባክህ አለው። የበቀደሙ ሌባ ነገር እኔ ድጋሚ አልጠይቆትም። ልጅቷ የት ነው ያለችው አላት እቴቴን። እኔ ምን አውቃለሁ ብለህ ነው? ከዛኛ ቤት አስወጥቶ ሌላ ቤት አስገብቷታል። አላውቅም ትላለች እቴ። ስልክሽን አለችው። ከዛ ስልኩን ዞር ስል አልጋ ላይ ተቀምጧል። ከአልጋው ላይ ስልኩን ወሰደ። ውሰዶ ልጄ ይገዛልኛል አለች። ከዛ ደነገጠ። ልጆት ምንም አይሆንም፣ ልጄዎት ምንም አይሆንም፣ ልጅታ ግን የት ነው ያለችው ብሎ አፈጠጠ። እዛኛው ክፍል ጥግ ላለው ቤት እያለች አቤት አላለችም። ሂጄ ነበር። ከዛ ውስለት የት ነች የትኛ አለች። ከዛ እብድነት አልተባለም እንዴ ወይስ አንተ ነክ ሰይጣኗ አለች። አፉን ያዘ። አንተ አሁን እርሶ ትልቅ ሰው አይደለም እንደ ከዛ ሲጮባት እቴቴ ደንግጣ ወደኋላ ፈገፈገች። ከዛ ወደ መርዞ ቤት ደግሞ ወጣ። መርዞም ቅዠት ላይ ነው። በጣም ፈርተዋል። እየተንቀጠቀጠ ነው። ሚስቱም እያሾፈችበት ነው። ምክንያቱም አሁን ያው በጣም በፍራቻ ላይ ነው። አንቺ ምን ሆነ የምትንቀጠቀጠው ትለዋለች። አይ በርዶኝ ነው አላት። ከዛ እንዴ አልጋ ውስጥ ሆነ ይበርዳል እንዴ? ቅድም ዝናብ መቶኝ ነው ይላታል። ከዛ ዝናብ ከውስጥ ነው እንደ ከውጭ ነው እንጂ ይመታል። ልብስ እኮ ደረቅ ሆኖ ነው የመጣ እያለች ከእርስ በራሳቸው መጨቃጨቃቸውን ቀጠሉ። እነሱ እየተጨቃጨቁ ከዛ እሱ ሮጠ አሯሩጦ ሞገስ ወደ ውጭ ወጣ፣ ቆመ። ከዛ እርሱ ወደ ኋላ ተመለሰ። ወደ ቤት ተመለሰ። አቶ አክሊሉ ወደ ቤት ተመለሰ ብሎ ሊነግረው ሲል በፍጹም ስልክ ማንሳት አልቻለም። እቴቴ ቤት ውስጥ እየዞረች ታየዋለች። ወይኔ ልጄን ትላለች። እያሾለቀች አንገቷን ማየቷን ቀጠለች። ከዛ ተመልሶ መድብል መጣ። መድብል ስመጣ አሁን ሰገን የታለች? ሰገን እያለ የጨዋ ክፍል ውስጥ ፈለገች። እባክህ ስልኬ ስጠኝ፣ ልጄ ምን ሆኖ ነው አለ። ሰገን ስዤ ሳልወጣ ከዚህ ቤት አልወጣም ይላታል መድብል። ዋጋ ይከፍላል አላት። ከዛም ዋጋ ይከፍላል፣ ፍቅሬን ነጠቀኝ፣ ዋጋ ይከፍላል፣ ወዲያውኑ የማይወጣ ችግር ውስጥ ነው የምከተው እያለ ተናዶ ይነግራታል። እኔን እስር ቤት ለጣለኝ ሞታለች ሳትሞት ሞታለች ብሎ እስር ቤት ለከተተኝ ዋጋ ይከፍላል ስትል በቁሜ ለቀበረኝ እስር ቤት ይገባል እያለ በቁጣ እንዲሁ እያለ እነገረ ይኸው እኔ ነግርሻለሁ አላታል። ከዛ እቴቴ ይህን ጊዜ ደነገጠች። ሰምታ ማታውቀውን ታሪክ ስለሰማች። ምክንያቷም እሷ ልጇ
ጨዋ እንደሆነ ነው የምታውቀው። የኔን ልጅ ነው ግን የምትለው አለችው። አዎ የአንቺ ልጅ አለችው። እቴቴ በጣም ጥሩ ሰው ነች፣ ልጇ ጥሩ እንደሆነ ነው የምታውቀው። ስለዚህ ይህን አዲስ ባህሪ ከራሷ አሁን ይኸው ከዚህ ድምጿን አልሰማሁም፣ ሁሉም ጋር መፈለግ ትችላለህ አለች። ከዛም በኋላ አሁንም መፈለጉን ቀጠለ። ቤት ውስጥ እየሮጠ እየጮኸ ሰገን ሰገን እባክሽ ደከመኝ የኔ ውድ እባክሽ እያለ የመጀመሪያ እያለ ጩኸቱን ቀጠለ። ከዛ እቴቴ ግን በጣም ደንግጣለች። በሰማችው ነገር በጣም ደነገጠች። ከዛ ወደ ግቢ እንደገና አክሊሉ ተመለሰ። ወደነ መርዞ ቤት ገባ። መርዞ ቤት አንኳኳ። መርዞ ተነስቶ በሩን ከፈተ። አሁን የት ነው የምታውቋለው? እየተቆጣ እጁን ጠምዝዞ ይዞ የትም አላቆም ስራ ፈለጎ ነው የመጣው አለ። እኔ አንተ ቤት ሰው ይኑሮ አይኑሮም እኔ አላውቅም እያለ መናገሩን ቀጠለ። ከዛ ወደ ቤት ውስጥም ገባ። ከዛ እንዳትገባ አንተ አለው። 1 ወር ውስጥ ቤቱን ለቅልኝ ውጣ አለው። ከዛም እርሱም ነገውኑ እንወጣለን ከፈለክ አለች። ተጨማሪ ቤት ግራ ከፍዬ እያለ በድንጋጤ ማውራቱን ቀጠለ። ዝም ብላ አትንተባተብብኝ በእናት እያለ ቤት ማን አለህ አለ። ከዛ ወደኋላ ወርወር አድርጎ ወደ ቤት ውስጥ ገባ። ወደ ቤት እንዳትገባ እያለ አስነዋሪ ስድቡን እየተሳደበ ቀጠለ። ወደ ቤት ውስጥ ገባ። ቤት ውስጥ ስገባ እፍራታ ተኝታለች። አቺ አላት በንቀት ቃሉ። ከዛ ዞር ዞር አለ። እንዲሁም መጋረጃ ስር እንዲሁም አልጋ ውስጥ አየ። እንደ ምን ፈራሽኝ እንደ አላት። ከዛ አይ አልፈራሁም አለችው። ከዛም ባልሽ አስደፍሮኛል ልገለው ነው በማለት ለኤፍራታ ይነግረዋል። ለምንድን ነው የምትገለው እያለ ጥያቄ መጠየቋን ቀጠለ። ከዛ አሁን መድብል ተስፋ ቆርጦ ቁጭ አለ። በቃ ሰገን የት ነሽ ደከመኝ 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 አለ። ከዛ ቁጭ ብሎ ለማልቀስ ስል እንደገና ድምጿን ሰማ። ድምጿን ስሰማ እሷ ያለችበት ቤት ተቆልፈዋል። ቆለፈበት። ሮጦ እቴቴ ጋር ሄደ። የታለ ቁልፉ የታለ ቁልፍ ከታለ ቁልፉ አላት እቴቴ። ወዲያውኑ እቴቴ ራሷን ስታ ወደ ኋላ ወደቀች። ይህን ጊዜ እንግዲህ አቶ አክሊሉ እነ መርዞ ቤት ነበር። እሱ ቤት ውስጥ ስራውን እየሰራ ነው። ከዛም አሁንም እቴቴ ወደቀች ወደ ኋላ ቁልፉን ቦታውን ነግረው። ከዛም በኋላ አሁንም ወደ መርዞ ቤት እሱ ያወራል። ከዛ ሮጦ ወደ ቤት ውስጥ ገባ። መርዞ አክሊሉ በቃ አይደል በቃ እንተኛ አለሁት። ከዛ ውጣልን አሉት። ከዛ አልወጣም ይሄ እኮ እኔ ቤት ነው በማለት በንቀት ባሌን እንደ ላቤን ጠብ አድርጌ እኮ ነው የሰራሁት ይላል። ከዛ እያለ ሳለ መድብል አሁንም ከእቴቴ ቁልፉን ተቀብሎ በሩን ለመክፈት ይታገላል። አሁንም ቁልፉ ሲሞክር ቁልፉ የእሱ አለመሆኑን ተረዳ። ቀይሮ ከፈተ። ከከፈተ በኋላ በሩ አሁን የበሩን ቁልፍ አገኘ። ሰገን ውስጥ አለች። አሁን ልክ በሩን ተረክ ሲያደርገው አቶ አክሊሉ ከውጪ ወደ ቤት ውስጥ መገባ። ወደ ቤት ውስጥ ሲገባ ትንቅንቁ ቀጠለ። እሱ ወደ ኋላው ዞር ብሎ ተደበቀ። ሽጉጡን እንግዲህ ታጥቆ ነው የሚዞረው። ከታጠቀበት አወጣና ሽጉጡን ይዞ ዞር እያለ የተደበቀው ሰዎችን ማየት ጀመረ። ነገር ግን አሁን መድብል የት እንዳለ እሱ ለማወቅ ሲል ወዳውኑ ሽጉጡን በእጁ ላይ መቶት አስጣለው። ተደባደቡ። ከተደባደቡ በኋላ እንግዲህ ቀጠቀጠ። መድብልም እሱም ሁለቱም አቻ ለአቻ ተደባደቡ። ሲደባደቡ ቀስ ብላ ሰገን ከተቀመጠችበት እንደታሰረች ከዛ ወጣች። ስትወጣ እንግዲህ እነሱ እየተደባደቡ ነው። ሽጉጡም እንግዲህ ተተኩሶ ነበር። ሁሉም ሰው ሰምተዋል፣ ተደናግጠዋል። ከተደናገጡ በኋላ እንግዲህ እቴቴ እነሱ እየተደባደቡ ሰገንን ታያታለች። እስራቱን ሁሉ ፈታችላት። እቴቴ አለቻት። ይሄ ፍቅረኛሽ ነው ይሄ ፍቅረኛሽ ነው አለችው። እቴቴ አዎ ትለዋለች። ከዛም በኋላ መድብል እየሮጠ እዛ አቶ አክሊሉ በተኛበት ረጋግጦ ወጣ። ሳይገናኙ ተተያይቶ ነገር ግን ሳይገናኙ ከዛ ሰገን እየሮጠች ወጣች። እቴቴም ደንግጣለች። አዲስ ነገር እያየች ነው። እና ከዛ አቶ አክሊሉ ሮጦ እሱም እንዳመለጠ አወቀ። መሬቱን ረገጠ፣ መታ፣ ተሯሯጠ፣ ወዲና ወዲህ አለ። ሰገን ከግቢ ወጥታለች። መድብልም እየሮጣ ከዛ ወጥቷል። ነገር ግን ጉዳትም ደርሶበታል። ከዛም በኋላ እንግዲህ
እሷ ባትደበቅ ኖሮ ሞገስ ከውጭ ወደዚህ ሲመጣ መገናኘት ይችሉ ነበር። ከዛ ተመለሰ። ያ ሌባ መጥቶ ነበር። በዚህች ልጅ ነው ለካ እዚህ ቤት ውስጥ የሚመላለሰው። አሁን እኮ እየሮጠ ሄደ አለችው እቴቴ ልጇን። ከዛ እቴቴ እባክሽ ተይ ተይኝ፣ አስወጣት እኮ እያለ አሁንም እቴቴ መቆጣት ጀመረ። ከዛም በኋላ እቴቴ ሊሄድ ነው እገለዋለሁ አለ። ከዛ እቴቴ ለምና ወደ ግቢ ውስጥ እቴቴ እባክህ ግደለኝና ሂድ፣ ግደለኝ ባጠባው ጡቶቼ እያለች መለመናውን ቀጠለች። አቶ አክሊሉ ግን በቁጣ በንዴት ራሱን መንጨቱን ቀጠለ። እኔ ደስ አላለኝም ይሄ ሁኔታ ሁሉ እያለች እቴቴ መልቀሷን ቀጠል። በቃ አርፈ ተቀመጥ፣ እኔ ደስ አላለኝም አለች እቴቴ። ነገር ግን እርሱ መቀመጥ አልፈለገም። ከዛ እንደምንም ብላ እቴቴ መድብልን እንዳይከተለው ከለከለችው። ቁጭ ብሎ ማውራት ጀመሩ። ከዛ በቃ አገኘዋለሁ፣ እገለዋለሁ፣ አስመለጣት አለች። አንቺም እዚህ ጣልቃ እንዳትገቢ እያለ እናቱም ላይ መጨው ቀጠለ። አላንተ ማን አለኝ፣ እባክህ ተው አለችው እቴቴ። ከዛም በኋላ እንደምንም ብሎ እቴቴን ወደ ውስጥ አስገባት። ከእቴቴ ጋር ማውራታቸውን ቀጠሉ። ከዛ መድብል ለሞገስ ደወለ። ተጎድቻለሁ፣ እየፈለግኳት ነው፣ አላገኘውም በማለት ለሞገስ ይነግረዋል። ሞገስ ይህን ጊዜ ከተጎዳማ እኔ ልመጣልህ ይገባል በማለት ለባብሰው ከቤት ውስጥ ወጣ። ከቤት ቢወጣም ግን አቶ አክሊሉ ተከትሎታል። እንግዲህ ሽጉጥ መዞበታል። በዛ ሽጉጥ ሞገስን ይመታውን ወይስ ሞገስ የሆነ ዘዴ ፈጥሮ ከአቶ አክሊሉ እጅ ያመልጥ ይሆናል? ወይስ አቶ አክሊሉ እርሱን ተከትሎ መድብል ያለበትን ያውቅ ይሆን? ይሄ የሁላችንም ጥያቄ ነው። ቀጣይ ላይ እንግዲህ ሰገን ከዛ አምልጣለች። ካመለጠችበት ቤት እንግዲህ ዳግም ከቀድሞ ፍቅረኛዋ ጋር ከመድብል ጋር ተገናኝቶ እንግዲህ ያቋረጡትን ወይም ደግሞ የተቋረጠን የፍቅር ግንኙነታቸውን ይቀጥሉ ይሆን? እንግዲህ በይፋ ጦርነቱ ተከፍተዋል። አቶ አክሊሉና መድብል እንዲሁም ደግሞ አሁን ላይ ሞገስም ተጨምረዋል። ምክንያቱም በባለፈው ሳምንት ላይ እንደተመለከትነው የቤቱ ካርታ